ሰበር ዜና። በዚህ ሰዓት የተሰሙ ዜናዎች። በመቀለ ከተማ ፕሬዝዳንት ጽሕፈት ቤት ላይ የቦምብ ፍንዳታ መከሰቱን የመቀለ ከተማ አስተዳደር ለመቀለ ኤፍኤም ገለጸ። ኢራን 3 ባላስቲክ ሚሳኤሎችን ወደ ተባበሩት አረብ ኤምሬትስ ከተማ አስወነጨፈች። ክቡራን የቻናል ቤተሰቦች በዚህ ሰዓት የደረሰኝ ዋና ዋና ዜናዎች ወደ እናንተ እየቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ታደርጉ በቀጣይ የምለቃቸው አዳዲስና ታማኝ መረጃ ቀጥታ በስልካችሁ ኖቲፊኬሽን አማካኝነት ይደርሳችኋል ማለት ነው። እንዲሁም ላይክ እና ሼር እያደረጋችሁ አበረታቱን። በትናንትናው ዕለት ሚያዝያ 26 2018 ዓ.ም ከምሽቱ 2 ሰዓት ላይ በሌተናል ጀነራል ታደሰ ወረደ ጽሕፈት ቤት አካባቢ ማንነታቸው ያልታወቁ ሰዎች ቦምብ አፈንድተው እንዳመለጡ ተነገረ። ከተማ አስተዳደሩ እንደገለጸው መንግስትን ለመገልበጥና ሕዝብን ለማሸበር ሆን ተብሎ የተከሰተ የማስፈራሪያ ምልክት ነው ሲል ለመቀለ ኤፍኤም አስተላልፏል። ይሁን እንጂ የፈነዳው የቦምብ ጥይት በሰውም ሆነ በንብረት ላይ አንዳች ጉዳት አላደረሰም ሲል ተናግሯል። አስተዳደሩ አክሎም እንደዚህ አይነት መንግስትን ለመናድና ሕዝብን ለመረባሽ የሚደረግ አስተዋሪ ድርጊት እንዳይደገም በከተማይቱ ውስጥ የሚገኙ ፖሊሶች እና የክልሉ ኃይሎችን በማደራጀት ሰርጎ ገብ ኃይሎችና ጸጉረ ልውጥ የሆኑ አካላትን በመመርመር ከተማዋ ወደ ነበረችበት ጽኑ ሰላምና የተረጋጋ መንፈስ በመፍጠር የበኩላቸውን እንዲወጡ ሲል አስገንዝበዋል። ይህ የቦምብ ፍንዳታ ለሶስተኛ ጊዜ መሆኑን ያረጋገጠው የመቀለ የጸጥታ መዋቅር ባለፈው 2 ጊዜ በመቀለ ዩኒቨርሲቲ አዲ ካምፓስ አጥር ላይ መተኮሱ ይታወቃል። በመሆኑም ይህን ህገወጥ የሆነ ድርጊት የፈጸመውን አካል የከተማይቱ የጸጥታ ኃይሎች መርምረው ወይም ደግሞ አጣርተው መድረስ እንዳልቻሉበትና እስካሁን ሰዓት ድረስ እያሰሱ መሆኑን የተደራጀው የጸጥታ መዋቅር አበክሮ ተናግሯል። የቆየው ምክር ቤትና የህወሓት መንግስት ወደ ስልጣን ይመለስ ሲል የወሰኑ የህወሓት ካድሬ ዛሬ ማክሰኞ 27 2018 ዓ.ም በአዲሱ አስተዳደር ምክር ቤት አስቸኳይ ስብሰባ እንደሚደረግ መቀለ ቤተሰብ አማል ዘግቧል። በአሁኑ ሰዓት መቀለ ያለው ጊዜያዊ አስተዳደር ባለፈው ሳምንት እንዳስተላለፉት ማንኛውም ግላዊም ሆነ የተደራጀ አካል ስልጣኔን በኃይልም ሆነ በዲፕሎማሲያዊ መንገድ ማስለቀቅ የሚችል ኃይል አይኖርም ሲሉ ተደምጠዋል። ይሁን እንጂ የክልሉ ህዝብ ግን በጊዜያዊ አስተዳደር አንመራም፣ እኛን አይወክልም፣ የኛ መንግስት ህወሓት ነው፣ ወደ ቀደመው ምክር ቤትና የህወሓት ሊቀመንበር መመለስ አለብን በማለት ከቀበሌ እስከ ክልል ያለው መላ ለህወሓት ያለውን ፍቅርና ድጋፍ በውስጥም በውጭም እየገለጸ ይገኛል። ወደ ሌላ ዜና ስናመራ በትናንትናው ዕለት ኢራን 3 ከባባድ ሚሳኤሎችን ወደ አረብ ኤምሬትስ መተኮሷ ተገለጸ። ሆኖም 3ቱ ሚሳኤሎች በተባበረ ዩናይትድ አረብ ኤምሬት ክንድ ሲከሽፍ አንድ ሚሳኤል ባህር ላይ መውደቁን የዩናይትድ አረብ ኤምሬት መከላከያ ሚኒስቴር አስታወቀ። መከላከያ ሚኒስትሩ አክሎም እንደገለጸው በሰሞኑ በሀገራችን መላ ክፍል የተለያዩ የጦር መሳሪያ ድምፅ በሀገሪቱ ሰማይ ስር ሲጮህና ሲያበራ ይታይ እንደነበር ገልጿል። ኢራን ወደ ባህረ ሰላጤው ሀገራት ሚሳኤል ስታስወነጭፍ ለ3ኛ ጊዜ ሲሆን ገና ከአሜሪካና እስራኤል ጎን የቆሙ ማንኛውም ሀገር ቢሆን ባለን ዘመናዊ ባላስቲክ ክሩዝና ኤአይ መሰል ሚሳኤል ከጠላት ጋር የተሰለፈን ሀገር ባላሰበበት ሰዓት ወደ ዶግ አመድነት እንቀይረዋለን ሲሉ የኢራን ዘብ አስጠንቅቀዋል። አሁን ላይ መላ የአረብ ሀገራትና አሜሪካና እስራኤልን ጨምሮ በዘመን ክተት ኢራን ላይ መነሳታቸው ይታወቃል። ይሁን እንጂ ኢራን ድር ቢያብር አንበሳ ያስር እንዲሉ በተባበረ ክንድ መላ ለአቅመ አዳም የደረሰ ማንኛውም ወጣት በአንድነት በመሰባሰብና በመሰልጠን እንዲሁም ደግሞ በመታጠቅ ከጦር ሰራዊታቸው ጋር በመሆን መላ የዓለምን እያጫጩት ይገኛሉ። በሌሎች ሀገራት ዘንድ ትልቅ ተቀባይነትና ተደማጭነት ያለው እንዲሁም ደግሞ በስልጣኔና በቴክኖሎጂ ረቂቅነት አልፎም በሊደርሺፕ መሪነት ትልቅ ቦታ የሚሰጠው አሜሪካ ከኢራን ጋር በገባችው ያልታሰበ ጦርነት የቆጡን አውርድ ብላ የብብቷን ጣለች እንዲሉ አበው ኢራንን እንደ ገል ቀጥቅጬ እንደ አፈር አድቅቄ እገዛታለሁ በማለት የተኛውን በሬ ቀስቅሰው አደረጉት አውሬ እንዲሉ ጠቢባን ኢራን አይደለም በአሜሪካ ስር ለመቆሙ ይቅርና በሳምንታት ውስጥ ብቻ የአሜሪካን ሰርጎ ገብ ወታደር አፍና በመያዝና የታጠቀችውን ክሩዝ ሚሳኤል ወደ አሜሪካ ምድር ማዝነቡ አይዘነጋም። በመሆኑም ዶናልድ ጄ ትራምፕ ከአንዴ 3 ድርድር ምን ድርድር ቅብጅርጅር እያሉ ለተከታታይ ጊዜ በፓኪስታን ሀገር ላይ ድርድር ሲጮሁ እንደነበር የሚዘነጋ አይደለም። ኢራን ግን የነብርን ጭራ አይንኩ ከነኩ አይልቀቁ ነውና ነገሩ። ክተት ለነጻነት በማለት በጦርነት የሚንበረከክ ማንነት ያለው ትውልድ በኢራን ምድር አይኑር በሚል መሪ ቃል በሰለጠነ ወታደራዊ ስነ ልቦና አሜሪካንና እስራኤልን እንዲሁም ደግሞ መሰል የባህረ ሰላጤውን ሀገራት በሙሉ በማያቋርጥ የሚሳኤል ናዳ እያዘነበች ትገኛለች ነው የተባለው። የአሜሪካው መሪ በኢራን የማያቋርጥ የሚሳኤል ዝናብ ወታደሮችንና ታላላቅ የሚባሉ የጦር ዲፖዎችን በጥቂት ቀናት ብቻ በማጣቱ ድርድር እያለ መጠየቁን ቀጥሏል። ነገር ግን ኢራን ዓላማዋን ማስቆም አይደለም ለማማከር እንኳን የሚጠይቃት አንዳች ሀገር ወይም ደግሞ ባለስልጣን እንደማይኖር አስረግጣ ዜና በትናለች።
ክቡራን የዚህ ቻናል ቤተሰቦች እስካሁን እናንተ ጋር የነበርኩኝ ሰምሮ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየት ካላችሁ በኮሜንት እየገለጻችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኙ።